እንኳን ለቅዱስ ቂርቆስና ቅድስት ኢየሉጣ ሰማዕት ዓመታዊ በዓለ ዕረፍታቸው ቀን በሰላም በጤና ደረሰን አደረሳችሁ። ጥር 15 ቀን የቅዱስ ቂርቆስ በዓለ ዕረፍቱ ነው። ቅዱስ ቂርቆስ ሰማዕት ያረፈበት ከዚያ በፊት ሐምሌ 19 ቀን ቅዱስ ገብርኤል እነሱን ከእሳት እንዳወጣቸው ይታወቃልና ይህ ቅዱስ ቂርቆስ በሕፃንነቱ እናቱን ያስተማረ ዘኮና መርሃ ለእሙ ተብሎ በቅዱስ ያሬድ ድጓ እንደተነገረው ለእናቱ መሪ ሆኖ እሷን እንድትጨነክን እንድትበረታ በዚያ በዘመነ ሰማዕታት መከራው በበረታበት ጭንቀቱ በበዛበት ዘመን ክርስቲያኖች በሚፈተኑበት ዘመን ሃይማኖት ለፈተና በሚዳርግበት ዘመን ለእናቱ አስተማሪ የሆነ ዓለምን ያስደነቀ ሕፃን ነው ቅዱስ ቂርቆስ ሰማዕት ማለት። ስለዚህ እናቱም ኢየሉጣ እሱን ስትለው የነበረ ልጄ ብቻ አይደለህም አንተ እንደ አባቴም እንደ እናቴም እንደ አጎቴም እንደ አክስቴም እንደ ልጄም ይኸው እንደዚሁም እንደ ሌሎች ልጆችም እንደ ብዙ ዘመዶቼ ቆጥረሃለሁ ካደረክልኝ ነገር አንጻር ብላ እናቱም ተደስታበታለችና ወልድ ጠቢብ ያስተፌስ አባሁ ወእሞ ወወልድ አብድ ያስተሐዝና ለእሙ መጽሐፈ ምሳሌ ላይ ሰሎሞን እንደተናገረው ምዕራፍ 10 ቁጥር 1 ላይ ስታነቡት ጥበበኛ ልጅ አስተዋይ ልጅ እናቱን አባቱን ደስ ያሰኛል ይላል። ጥበብ ማስተዋል ያቃተው ልጅ ደግሞ ለእናት አባቱ ችግር ይሆናል ይላል። እንደ ቂርቆስ አይነት ልጆች እግዚአብሔር ይስጣችሁ። ወላጆች እግዚአብሔር ሲባርካችሁ እንደ ቂርቆስ አይነቱ ልጅ ይሰጣችሁና የምትደሰቱባቸው ልጆች ይሆናሉና ቅዱስ ቂርቆስ የበረከት ልጅ ሆኖ እናቱን የባረከ ለእናቱም ተስፋ የሆነ እርሱ ዛሬ ያረፈበት ዕለት ስለሆነ ጥር 15 ቀንን በዓለ ዕረፍቱ ነው ብለን የቅዱስ ቂርቆስን በረከት የምናገኝበት ዕለት ስለሆነ በረከተ ሥጋ በረከተ ነፍስ ቅዱሳንም ማክበር ዘኪያክሙ ተወክፈ ኪያየ ተወክፈ ጌታ ኢየሱስ ክርስቶስ ወንጌሉን ሲያስተምር ቅዱሳንን የተቀበለ እኔን ተቀበለ ነው የሚለው። ቅዱሳንን ማክበር እግዚአብሔርን ማክበር ነው። ቅዱሳንን የማያከብሩ እግዚአብሔርን አያከብሩም። ቅዱሳንን የማያከብሩ እግዚአብሔርን አያከብሩም። ቅዱሳንን ያከበሩ ግን እግዚአብሔርን ያከብራሉ። ለሐዋርያት ነው ጌታ ኢየሱስ ክርስቶስ ወንጌሉን ሲያስተምር ቅዱሳኑን አክብሯቸው፣ እነሱን የተቀበላቸው። እናንተን የተቀበለ እኔን ተቀበለ፣ እኔን የተቀበለ ደግሞ የላከኝ እግዚአብሔር አብን ይቀበላል ብሎ እንደተናገረ ሁሉ የቅዱሳን አክብሮት ቅዱሳንን የምናከብራቸው እግዚአብሔር ስላከበራቸው የምንወዳቸው እግዚአብሔር ስለወደዳቸው ነውና ቂርቆስ ቅዱስ ነው፣ ኢየሉጣ ቅድስት ናት። እነዚህ ቅዱሳን በረከታቸው ረድኤታቸው በሁላችንም ላይ ይደርብን።